ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ በኢትዮጵያ በተለይም በአዲስ አበባና በሸገር ከተማ ከፍተኛ ውይይት የፈጠረውን የአከራይና ተከራይ አዲስ አሰራር፣ የቤት ኪራይ ዋጋ ጭማሪ ገደብ፣ የውል ምዝገባ ሂደትና ይህ ለህዝቡ ምን ትርጉም እንዳለው በዝርዝር እንመለከታለን። ይህ ጉዳይ ተከራዮችን ብቻ የሚመለከት አይደለም። አከራዮችን፣ ደላሎችን፣ የቤት ገበያንና አጠቃላይ የከተማ ኢኮኖሚን የሚነካ ጉዳይ ነው። እስከ ቪዲዮ መጨረሻ ከኛ ጋር ከቆያችሁ አዲሱ ህግ ምን ይላል፣ ምን መብት አለው፣ ምን የተከለከሉ ተግባራት አሉና ተከራይና አከራይ እንዴት ራሳቸውን ከችግር መጠበቅ እንደሚችሉ ግልጽ መረጃ ታገኛላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎችን በፍጥነት ያገኙ። የቤት ኪራይ ጉዳይ ለምን ትልቅ አጀንዳ ሆነ? ባለፉት ዓመታት በከተሞች ውስጥ የቤት ኪራይ ዋጋ በከፍተኛ ፍጥነት እየጨመረ መምጣቱ ብዙ ቤተሰቦችን በከባድ ጫና ውስጥ አስገብቷል። ዛሬ ብዙ ሰዎች ከወርሃዊ ገቢያቸው ከፍተኛውን ለቤት ኪራይ እያወጡ ይገኛሉ። ይህ ደግሞ ለምግብ፣ ለትምህርት፣ ለጤናና ለሌሎች መሰረታዊ ፍላጎቶች የሚቀረውን ገንዘብ እየቀነሰ ይሄዳል። በሌላ በኩል አከራዮችም የራሳቸው ቅሬታ አላቸው። የጥገና ወጪ፣ የግንባታ ዕቃዎች ዋጋ፣ የግብርና ሌሎች ወጪዎች እየጨመሩ ባለበት ሁኔታ የጥገና ወጪ፣ የግንባታ ዕቃዎች ዋጋ፣ የግብርና ሌሎች ወጪዎች እየጨመሩ ባሉበት ሁኔታ የኪራይ ዋጋ መገደብ ፍትሃዊ ነው ወይ የሚል ጥያቄም እየተነሳ ይገኛል። ስለዚህ መንግስት በሁለቱም ወገኖች መካከል ሚዛናዊ ስርዓት ለመፍጠር አዲስ መመሪያዎችን ወደ ስራ ማስገባቱን ገልጿል። በሸገር ከተማና በአዲስ አበባ ያለው እውነታ ቀደም ሲል ብዙ ሰዎች ከአዲስ አበባ ውጭ ወዳሉ አካባቢዎች የሚሄዱት በዝቅተኛ የቤት ኪራይ ዋጋ ምክንያት ነበር። ነገር ግን ዛሬ በብዙ አካባቢዎች የቤት ዋጋ በከፍተኛ ሁኔታ እየጨመረ መምጣቱ የተከራዮችን ጫና አባብሶባቸዋል። አንዳንድ ቤተሰቦች ቀድሞ በሚከፍሉት ዋጋ አሁን ቤት ማግኘት እንደማይችሉ ይናገራሉ። በተለይም ለመካከለኛና ዝቅተኛ ገቢ ያላቸው ዜጎች ጉዳዩ ከባድ ሆኗል። ከዚህ በተጨማሪ ደላሎች በገበያው ላይ ያላቸው ተጽዕኖ በተደጋጋሚ የሚነሳ ጉዳይ ሆኗል። ብዙ ሰዎች የኪራይ ዋጋ በተፈጥሯዊ የገበያ ሁኔታ ብቻ ሳይሆን በሌሎች አማካይ አካላትም ተጽዕኖ እንዳለበት ይገልጻሉ። መንግስት ምን ማድረግ ይፈልጋል? የመንግስት ዋና ዓላማ የተገለጸው የቤት ኪራይ ገበያን ማረጋጋት፣ የተከራዮችን የመክፈል አቅም መጠበቅ፣ በአከራይና ተከራይ መካከል ግልጽ የሆነ ግንኙነት መፍጠር፣ ህጋዊ የውል ስርዓት ማስፈን፣ ህገወጥ የኪራይ አሰራሮችን መቀነስ፣ በተለይም የአከራይና ተከራይ ውል በመንግስት መዝገብ ላይ እንዲሰፍር ማድረግ አንዱና ዋናው ግብ መሆኑ ተገልጿል። በቅርብ ጊዜ የቤት ኪራይ ዋጋ በፍጥነት መጨመሩ በብዙ ቤተሰቦች ላይ ከፍተኛ ጫና ፈጥሯል። አንዳንድ ተከራዮች ውላቸው ሲያበቃ በጣም ከፍተኛ ጭማሪ እንዲከፍሉ እንደሚጠየቁ ይናገራሉ። ሌሎች ደግሞ በአጭር ጊዜ ውስጥ ቤቱን እንዲለቁ መነገራቸውን ይገልጻሉ። በዚህም ምክንያት ግልጽና ህጋዊ አሰራር እንዲኖር አዲስ መመሪያዎች ተዘጋጅተዋል። የኪራይ ጭማሪ ገደብ ከተገለጹት ዋና ዋና ለውጦች መካከል አንዱ የዓመታዊ የኪራይ ጭማሪ ገደብ ነው። የዚህ ዓላማ አከራይና ተከራይ መካከል ሚዛናዊ ግንኙነት እንዲፈጠር እንዲሁም የኪራይ ዋጋ በአንድ ጊዜ በእጅጉ እንዳይጨምር ማድረግ ነው። ይህ ግን በህዝብ ዘንድ የተለያዩ አስተያየቶችን አስነስቷል። አንዳንዶች ውሳኔው ተከራዮችን ይጠቅማል ይላሉ። ሌሎች ደግሞ አከራዮች ላይ ተጨማሪ ጫና ሊፈጥር ይችላል የሚል ስጋት ያቀርባሉ። የውል ምዝገባ ለሁሉም አስፈላጊ ነው። አዲሱ ስርዓት የአከራይና ተከራይ ውል በመንግስት መዝገብ እንዲመዘገብ ትኩረት ይሰጣል። ይህም ማለት የኪራይ ግንኙነት በቃል ሳይሆን በህጋዊ ሰነድ ላይ ተመስርቶ እንዲካሄድ ነው። ውሉ በትክክል ሲመዘገብ በኋላ ግጭት ቢፈጠር ሁለቱም ወገኖች በህግ መሰረት መብታቸውን ማስከበር ይችላሉ። ተከራዮች ምን መጠበቅ አለባቸው? ተከራዮች የሚፈርሙትን ውል በጥንቃቄ ማንበብ አለባቸው። የኪራይ መጠን፣ የውል ጊዜ፣ የክፍያ ቀንና ሌሎች ሁኔታዎች በግልጽ መልኩ በሰነዱ ላይ መጻፍ አለባቸው። እንዲሁም የኪራይ ክፍያ ደረሰኞችን ወይም የባንክ ማስረጃዎችን ማስቀመጥ በኋላ ሊፈጠር የሚችል ክርክር ላይ አስፈላጊ ይሆናል። አከራዮችም ህጉን ማክበር ይገባቸዋል። አከራዮች የራሳቸው መብት ቢኖራቸውም ሁሉም ውሳኔ በህግ መሰረት መሆን አለበት። ውሉ ሳያልቅ ወይም ህጋዊ ሂደት ሳይከተል ተከራይን ከቤት እንዲወጣ ማድረግ ወይም ያልተስማማበትን የኪራይ ጭማሪ ማስገደድ ክርክር ሊያስከትል ይችላል። ስለዚህ አዲሱ ስርዓት ለአከራይም ሆነ ለተከራይ ተመሳሳይ ግዴታና ኃላፊነት ያስቀምጣል።
በአዲሱ ስርዓት መሰረት የኪራይ ግንኙነት በቃል ብቻ እንዲቀጥል አይመከርም። ሁሉም ውል በህጋዊ መንገድ ተመዝግቦ እንዲኖር ትኩረት ተሰጥቶበታል። ይህም ወደፊት በሚነሱ ክርክሮች ሁለቱም ወገኖች ለመጠበቅ የሚረዳ እርምጃ መሆኑን ይገልጻሉ። በአጠቃላይ የኪራይ ውል ሲመዘገብ የሚያስፈልጉ ሰነዶች፣ የቀድሞ ውል ካለ የክፍያ ማስረጃዎች፣ የአከራይና የተከራይ ህጋዊ መታወቂያና ሌሎች የሚመለከታቸው ቢሮ የሚጠየቁ ሰነዶች ሊሆኑ ይችላሉ። እንዲሁም የኪራይ ክፍያ በሚቻልበት መጠን በባንክ ወይም በሌላ ህጋዊ የክፍያ ዘዴ እንዲፈጸም ይመከራል። ይህ ከወደፊት ክርክሮች ለመከላከል ጠቃሚ ማስረጃ ይሆናል። አሁን ደግሞ በአዲሱ ስርዓት ላይ በጥብቅ የተከለከሉ ዋና ዋና ተግባራት እንመለከታለን። የመጀመሪያው ያለ ህጋዊ ውል ቤት ማከራየት ወይም መከራየት ነው። ሁለተኛው የኪራይ ውልን በተወሰነው ጊዜ አለማደስ ነው። ሶስተኛው ከተፈቀደው መጠን በላይ የኪራይ ጭማሪ ማድረግ ነው። አራተኛው የውል ጊዜ ሳይጠናቀቅ ተከራይን ከቤት ማስወጣት ነው። አምስተኛው በቂ ማስጠንቀቂያ ሳይሰጥ ውልን ማቋረጥ ነው። ስድስተኛው ከተፈቀደው በላይ ቅድመ ክፍያ መጠየቅ ነው። ሰባተኛው የኪራይ ክፍያን ያለ ማስረጃ ማከናወን ነው። ስምንተኛው ሐሰተኛ መረጃ ወይም ሰነድ ማቅረብ ነው። እነዚህ ጉዳዮች በህግ ተጠያቂነት ሊያስከትሉ ስለሚችሉ ሁለቱም ወገኖች በጥንቃቄ ሊያስተውሏቸው ይገባል። ብዙ ዜጎች የሚጠይቁት ጥያቄ አዲሱ ስርዓት በተግባር የቤት ኪራይን ያረጋጋልን የሚል ነው። ይህ ግን በህግ መውጣቱ ብቻ የሚፈታ ጉዳይ አይደለም። ህጉ በትክክል መተግበሩ፣ የቤት አቅርቦት መጨመሩ፣ ህገወጥ ደላሎች መቆጣጠራቸውና ሁለቱም ወገኖች ህጉን ማክበራቸው አስፈላጊ ነው። እነዚህ ሁሉ ተደማምረው ሲሰሩ ብቻ የኪራይ ገበያው የተረጋጋ ይሆናል። የአከራይና ተከራይ ግንኙነት ከዚህ በኋላ በህጋዊ ውልና በመንግስት ምዝገባ መመራት እንዳለበት ተገልጿል። ይህ ዓላማው ሁለቱንም ወገኖች ከውዝግብ ለመጠበቅ፣ ግልጽነትን ለማስፈን እና የኪራይ ገበያውን በተሻለ ሁኔታ ለማስተዳደር ነው። ይሁን እንጂ አዲሱ ስርዓት በተግባር ምን ያህል ውጤታማ ይሆናል የሚለው ጥያቄ አሁንም ክፍት ሆኖ ይቀጥላል። ህግ ብቻውን በቂ አይሆንም። የቤት አቅርቦት መጨመር፣ ህገወጥ ደላላን መቆጣጠር፣ ፍትሃዊ የኪራይ ገበያን መፍጠርና የኑሮ ውድነትን ለመቀነስ የሚያግዙ ሰፊ የኢኮኖሚ እርምጃዎችንም አብረው ያስፈልጋሉ። ለአከራዮችም ሆነ ለተከራዮች የሚሰጠው ምክር አንድና አንድ ነው። ማንኛውንም ውል ከመፈረም በፊት ሁሉንም ዝርዝር በጥንቃቄ አንብቡ። የሚከፈለው የኪራይ መጠን፣ የውሉ ጊዜ፣ የቅድመ ክፍያ ሁኔታ፣ የመውጫ ውሎችና ሌሎች መብቶችና ግዴታዎች በግልጽ መጻፋቸውን ያረጋግጡ። እንዲሁም ሁለቱንም የኪራይ ክፍያዎች በህጋዊ መንገድ በመፈጸም የክፍያ ማስረጃችሁን በጥንቃቄ ያስቀምጡ። ይህ ወደፊት በሚፈጠር ማንኛውም ክርክር ጠቃሚ ማስረጃ ሊሆን ይችላል። በሌላ በኩል የመንግስት መመሪያዎች በየጊዜው ሊሻሻሉ ስለሚችሉ ከይፋዊ ምንጮች የሚወጡ መረጃዎችን መከታተል በጣም አስፈላጊ ነው። ውድ ተመልካቾች፣ እርስዎ ስለዚህ አዲስና የአከራይና ተከራይ ስርዓት ምን ይላሉ? የ11.5% የኪራይ ጭማሪ ገደብ ፍትሃዊ ነው ብሎ ያምናሉ ወይስ ሌላ አማራጭ መፍትሄ መፈለግ አለበት? ሐሳባችሁን በኮሜንት አጋሩን። ወቅታዊ የኢኮኖሚ፣ የፋይናንስ፣ የቤት ጉዳዮችና ሌሎች ጠቃሚ መረጃዎችን በፍጥነት ለማግኘት ቻናሉን ሰብስክራይብ ማድረግ አይርሱ። ስለተከታተላችሁን ከልብ እናመሰግናለን።